አለ ከሁለቱ አንድ ቢያንስ ማስረጃ እውቀትን ይዘህ አውራ። ትልቅ ሰው ታስለኛለህ። በተግባር ሙስሊሞች ያደረጉት አይደል እንዴ? ማስረጃ ዝሙት ማለት አራት መግባት ማለት ነው የሚል ማስረጃ ስጠን እስኪ። ቢያንስ ከመጽሐፍ ችግር የለውም። አንተ ደስ ካለ ከመጽሐፍ ዝሙት ማለት አራት ሚስት አግብቶ በየፈረቃ በሴት ቤት ማለት ነው። መጽሐፍ ቅዱስህ እንደዛ የሚል ምክንያቱም መጽሐፍ ቅዱስ ላይ 1000 ያገባ ሰው አለ፣ እግዚአብሔር አልተቃወመው። ስለዚህ እግዚአብሔር ዝሙት አሰርቷል ማለት ነው። ስላልተቃወመው አልታዘዘም። ላሳየህ አላዘዘም። የጨለማ ዘመን ነው። የጨለማ የውድቀት አዳምጠኝ። እሺ አዳምጠኝ። ያ ዘመን የጨለማ የውድቀት ዘመን ነው። በጨለማ በውድቀት ዘመን ሰዎችን ለምን ኃጢአት ሰሩ አትልም። የውድቀት ዘመን ነው። በአዲስ ኪዳን ግን አንድ ሴት ለአንድ ባል፣ አንድ ባል ለአንድ ሚስት ነው። አራት ነው። እሺ ማስረጃ ከመጽሐፍ ምኑ ይብላህ ማየሽ? አንድ ጥያቄ ጠይቀህ መውሰድ አንተ ግን ትደግፋለህ። አራት ቤት ታንኳኳለህ። አራት ሚስት እስኪ ንገረኛ። ዝሙት ማለት ነው ትርጉሙን ልንገርህ። እሺ አንተ ከመጽሐፍ ማምጣት አልቻልክም፣ ቢያንስ ለሰጠው ፍቺ ማለት ነው። እኔ ደግሞ ዝሙት ማለት ፍቺውን ልንገርህ። እሺ እንድታውቅ ዝሙት ማለት ያለ ሕግ የሚፈጸም ጋብቻ ማለት ነው። ያ ማለት አምላክ በነቢያት በኩል ባልደነገገው ድንጋጌ የሚፈጸም የሆነ የጋብቻ አይነት ማለት ነው አይደለ? በዚህ ትስማማለህ? አምላክ ኃጢአትን ሐላል ያደርጋል እንዴ? በእናንተ እኮ ኃጢአትን ነው ሐላል ያደርጋል። እግዚአብሔር ዝሙትን አሰርቷል። ለምሳሌ ትክክል ያሳየ መጽሐፍ ቅዱስ በፊት የውድቀት ዘመን ነው። ችግር የለም እኮ እግዚአብሔር በውድቀትም ዘመን አሰርቷል ዝሙት እያልከኝ ነው? አላረገም ነው አድርጓል። አሁን ማስረጃ ላሳየህ ነው። ምን አደረገ መሰለህ? አራት ተግባር አለ። ዳዊት አራት የጮኛ ቀለበት አስበዋል። አራት የጮኛ ቀለበት፣ አራት ሚስት፣ አራት ቤት። አትፍራ። ማስረጃ ምንም ማድረግ አይቻልም። ማስረጃ ልሰጠው እንደሆነ ስላወቀ ጀመረ። ይህ ውድቀት ዘመን ነው። አሁን አንድ ጊዜ አንድ ደቂቃ ስጤና ላውራሽ። አሁን ሀሱ ምን መሰለህ? አራት ሚስት፣ እሺ አንድ ደቂቃ፣ አራት ቤት፣ አራት የጮኛ ቀለበት እንዴ አስበዋል። እሺ ታረላ ማስረጃ ልናገር ስለሆነ ወላሂ ላዝም ለዛ እንትን የሚለው አሁን አዳምጥሽ። ይሄት አይደለም አሁን ስለ ትዳር ነው የምናወራው፣ ስለ ውድቀት አይደለም። እሺ አንድ ደቂቃ ላውራሽ ፍቀድ። በቤቴ ላስፈቅድ አወራለሁ። እንግዳ ነኝ እኔ። አንዴ ስማ። አንድ ጊዜ እኔን ስማ። አውራሽ በማስረጃ ግን አውራሽ። መጽሐፍህን እያወጣህ እንድታስብ በቃ ቴንኪው ብለሃል። ስርዓት ያደርግልህ ማለት ነው። አሁን እያወጣህ እያሳየህን አውራ። ትልቁ ላይ ነህ። እሺ በጣም አሪፍ። ያው ነው ትልቁም ትንሹም ላይ ሀሳብ ነው የምናወራው እና ሀሳብ ሳይሆን ማየት ነው የፈለግነው። ማስረጃ ሪል ነው፣ ሪል የሆነ ነገር ነው የምናወራው። አንድ ደቂቃ ስጠኝ እና ታወራለህ። እሺ አዳምጥ። መጽሐፍ ቅዱስ ይዘሃል ወይንስ አልያዝክም? ታወራለህ። ሴት ልጅ በፈረቃ ባሏን እንዴት ታዩ? መጽሐፍ ቅዱስ ይዘሃል ወይ? በማስረጃ እንድታወራ እባክህ። አትፍራ። እሱ አንዴ መፍራት አይደለም፣ የምሬን ነው ወላሂ። ወጣት ልጅ ነህ። ማን አንዴ አዳምጥ። ማስረጃ እያወጣህ ታወራለህ ወይንስ ሚስት ላይ ሆና አትችልም? ቅምጥ ነች። አይቼት አይደል? ክርስቲያኖች በስሜት አትነዱ፣ ወላሂ በስሜት አትነዱ። ቆም ብላችሁ አስቡ እንጂ ዝሙት ማለት ነው አልኩት። አራት መግባት ነው ማለት። እሺ ማስረጃ ስጠን። የለም ወፍ ማን ነው እንዲህ ብሎ የተጫወተባችሁ በጭንቅላታችሁ ላይ? ቆም ብላችሁ አስቡ እንጂ ማን አራት መግባት ዝሙት ነው ያላችሁ? በዚህ ድርጅት እያየጻፈ ነው። የኮሜንት አረበኛ መሆን ጥሩ አይደለም። አረበኛ እዚህ ምጡ ነው። እሺ ይግል ሰላም፣ እንዴት ነው? ሰላም ነው። አሎ ይሰማል? وأيوب إذ نادى ربه أني مسني الضر وأنت أرحم الراحمين فاستجبنا له. ما نسوا يورانا بس أنت كنيان من آيا كينيم من
ማነህ? ውሱ ከዛ በጀርባ ኮፍያ የመሰለው ቤት ይሻላል። ሸርጅ ተረኝ ነው። እሺ ጥያቄ ያለው ካለ መጠየቅ ይችላል፣ ወይንም ሊመልስ የገባ ካለ መመለስ ይችላል። ክርስቲያን አላችሁ? መዘየርስ አይቻልም? ይቻላል። ሰላም እንዴት ነህ? ወይ መዘየርስ አይቻልም? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ነው የምወደው፣ ወላሂ ላዚም በጣም ነው የማከብርህ። አላህ ይውደድህ፣ አላህ ያክብርህ። ሽክራን ወንድሜ። አሚን አሚን ሀቢቢ፣ ዱዓ አድርግልኝ አባቴ። መርሐባ። አንተንም አላህ ይጠብቅህ። አሚን አሚን አሚን። እሺ ጥያቄ ውሱ አሰላሙ አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ውሱ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ናችሁ? አማን ነው? ማነው ሰላም ነው? እሺ ሁሱ አንድ ጥያቄ ነበረኝ እና እሺ ሁሱ እያዳመጥከኝ ነው? አዎ። ሁሱ በፈጣሪ አርቲፊሻል ኢንተለጀንሱ አላ ጄሚ